ሴማይና አቤኔ በተገናኙበት ትንሽ ቀናትም አብረው ቢሆኑ አሁን ላይ ግን በጣም ከባድ ነገር ገጠማቸው። አቤኔና እንዲሁም ዜማዬ አብረው በመሄድ እያለ ሁለቱም ታገቱ። ያገታቸውም ደግሞ ኢዛና እንደሆነና እንዲሁም ደግሞ በተለይ ናቲ ስላመለጠና እንዲሁም በሱ በመናደድ እንግዲህ ስለ በዛ ምክንያት ዜማዬና አቤኔ ታግተዋል ማለት ነው። ጋይስ እንግዲህ በጣም በሚያሳዝን ሁኔታ ዜማዬና አቤኔ ከተገናኙ በጣም ትንሽ ጊዜያት ነበረ። ነገር ግን ደግሞ ሁለቱም አሁን ላይ ታግተዋል። ምክንያቱም ደግሞ በተደወለ ስልክ እንግዲህ ለአቢኒ በተደወለበት ሰዓት ዜማዬ እኛ ጋር ነች በማለት እንዲሁም ደግሞ እስከዛሬ ድረስ ዜማዬን ያገታት ሰው ማን እንደሆነና እንዲሁም ደግሞ በቃ መያዝ አለብን ብለው ስላሰቡ ስለዚህ አቢኒ ይዘው ድረስ በመሄድ እንዲሁም ዜማዬ ደግሞ ስለፈራች ተከትላ እየሄደች ነበረ። ነገር ግን ደግሞ ሁለቱም ታግተዋል። በጣም ያሳዝናል። እንዲሁም ኢዛና አሁን ላይ ናቲ ስላመለጠው በጣም ተናዶና እንዲሁም ደግሞ ልዑልንም አደጋ ውስጥ ለመክተት የፈለገው ነገር ምንድነው? ልዑልን ማገት ነው ማለት ነው። ልዑል ከታገተ ናቲ ግዴታ ለወንድሙ ሲል በጣም ብዙ ዋጋ ስለሚከፍል ስለዚህ ናቲ ከእንደገና እጁን ይሰጣል ወይም ደግሞ ወደ ኢዛና ጋር ይሄዳል በማለት እንግዲህ ልዑል ደግሞ ናቲ አለ በህይወት ነገር ግን ደግሞ እኛ የምንነግርህ ነገር ካላደረግ ስለዚህ ወንድም ግን ታጠዋለህ እያሉን እያስፈራሩ ስለሆነ ስለዚህ ልዑል ምንም አይነት ነገር ቢሆን ለወንድሜ አደርጋለሁ፣ ምንም ቢሆን አደርግለታለሁ። ስለዚህ አንተ የፈለግከውን ነገር ብቻ ታግሰኝ እንጂ ብሎ ልዑልም የሚባለውን ነገር እያደረገ ነው። ነገር ግን አሁን ላይ ልዑል ያላወቀው ናቲ እንዳመለጠ አሁን ላይ ናቲ ስላመለጠ እድልና እንዲሁም ኢዛና በጣም ተናደዋልም እንዲሁም ደግሞ ፈርተዋል ማለት ነው። ልዑል ማለትም ናቲ ማለት እንግዲህ በጣም ብዙ በሰዎች ዘንድ ተፈሪታና እንዲሁም ደግሞ ጀግና ስለሆነ ስለዚህ ይህ ነገር ያስፈራቸው ልዑልን ማለትም ልዑልን ለማገት ያሰቡትኝ ናቲ እነሱን ስለማይለቃቸውና እንዲሁም ደግሞ ጉዳት ስለሚያደርስባቸው ስለዚህ በወንድሙ ልዑል እያስፈራራን ይህን ቀን እናልፋለን በማለት እንግዲህ ኢዛና ያመጣው ነገር ነው ማለት ነው። ነገር ግን እድል ግን በቃ አለቀልን። ካሁን በኋላ የኛ ህይወት በጣም ይከብዳል፣ አደጋ ላይ ነው። ምክንያቱም ደግሞ ናቲ ማለት በጣም ኃይለኛና እንዲሁም ደግሞ ወይንም እንደ ዜሜ ወይም ደግሞ እንደ ናት አይደሉም ማለት ናቲ በጣም ኃይለኛ ሰው እንደሆነና እንዲሁም ደግሞ እነዚህ ዜማዬና ወይም ደግሞ አቢኒ እነሱ እንዳልሆኑ ወይም ደግሞ እነሱ ምንም እንደማያመጡ ነው የተናገረችው ማለት ነው። ነገር ግን ናቲን ፈርተዋለች ማለት ነው። ናቲን መጀመሪያ እናቴ ልጅ ላግኝ እንጂ እንዳለ ዋጋችሁን ነው የምሰጣችሁ በማለት እንግዲህ በጣም ተናዶ ነበር ማለት ነው። እንዲሁም ዜማዬ አሁን ላይ ይቅርብን እባክህን ብላ ለምነው ነበረ ማለት ነው አቢኒን። ነገር ግን አቢኒ ደግሞ ወንጀለኞች መያዝ አለባቸው። ምክንያቱም ደግሞ ሶስተኛ ወገን ማን እንደሆነ አንቺን ያገተሽ ከእድልና ከልዑል ማለትም ከእድልና ከኢዛና ውጭ ሶስተኛው ወገን ማን ነው የሚለውን ለማወቅ ነበረ ናቲ የሄደው ማለት አቤኔ ሄደው ማለት ነው። ነገር ግን ደግሞ አቤኔ ያልጠበቀውና እንዲሁም ደግሞ ይሆናል ያላሰበው ነገር እንደደረሰበት በጣም ከባድ ችግር ውስጥ ገባ። እንዲሁም ደግሞ አሁን ላይ በጣም ማለትም ዜማዬ በጣም ተናደለች ማለት ነው። ዜማዬ እንግዲህ ከተገናኙ በጣም ትንሽ ቀናት ነው። ነገር ግን ደግሞ ይህ በመፈጠሩ በጣም ተናደለች። ዛሬ እንግዲህ ቀጣይ ክፍል የሚለቀቅ ይሆናል። ምን ይፈጠራል የሚለውንም የምናየው። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰብ የሆናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እባካችሁን ሼር ማድረጉ ማለት ነው። እንዲሁም ቪዲዮ ስታዩ ላይክ እያደረጋችሁ ቀጣይ ክፍል ይለቀቅ እያላችሁ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ውድ ፋሚሊዎች እንግዲህ ሁላችንም እንደምናውቀው ዜማዬ ከእገታ ወይም ደግሞ ዜማዬና እንዲሁም አቤኔ እንደተገናኙ እናውቃለን ማለት ነው። ነገር ግን ደግሞ ሌላ ችግር ተፈጥሯል። ምን ተፈጠረ የሚለውንም የምነግራችሁ ይሆናል ማለት ነው።
ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ውድ ቤተሰቦቼ ይህ ቻናል በጣም ቀዝቅዟል። እባካችሁን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ሰዓቴን ይሙላልኝና ሞኔታይዜሽን ላድርገው። ያው እንግዲህ እኔ ኢትዮጵያ ነው ያለሁት። ስለዚህ ያው መስራት ፈልጋለሁ። እንዲሁም የተለያዩ ድራማዎችን እንዲሁም ደግሞ እናንተ የምትፈልጉትን ነገር ይሄ የሚቀርብ ይሆናል ማለት ነው። ነገር ግን እናንተ እባካችሁን ፕሊስ ላይክ አድርጉ። ላይክ ስታደርጉ ለእኔ በጣም ስለሚጠቅመኝ ነው። እንግዲህ ዜማዬ ምን ተፈጠረ የሚለውንም የምነግራችሁ ይሆናል። ታዲያ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ የምንለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ያደርጋል ማለት ነው። ውድ ቤተሰቦች እንግዲህ ዛሬ ይዤላችሁ የመጣሁት ዜማዬ ምን ገጠማት፣ እንዲሁም ደግሞ ኢዛናና አቤኔ እንዲሁም ደግሞ እድል እንዲሁም የጠፉ ሰዎችም አሉ ማለት ነው። ከዜማዬ ድራማ ላይ እንግዲህ ሁላችንም እንደምናውቀው መጀመሪያ ዜማዬ ስትጠፋ በጣም ብዙ ችግር ነበረ ማለት ነው። እንግዲህ አቤኔና እንዲሁም ያዳ በጣም እየተጨናነቁ በጣም እየፈለጉ ነበር። ነገር ግን ባልታወቀ ሰዓት ላይ እንግዲህ ያዳ ጠፍቷል ማለት ነው። የጠፋበት ምክንያት ደግሞ ምንድን ነው? ሚስጥር አለ ከኋላ ማለት ነው። ያዳ እንግዲህ በጣም የሚወደው ጓደኛውና እንዲሁም ደግሞ በጣም ብዙ ነገር ሲያደርግለት የነበረው አቤኔን ጥሎ የት እንደሄደና እንዲሁም ደግሞ ዜማዬ እስካሁን ድረስ ሳትገኝ እንደጠፋ ነው እየጠፋ ማለት ነው። ኑሃና እሱ እንግዲህ ተያይዘው ጠፍተዋል ማለት ነው። እንዲሁም ደግሞ እድል ተብያው እንግዲህ ኑሃ ሞታለች ወይም ደግሞ በህይወት የለችም እያለች ወንድሟን እያስፈራራች ያለችው። ወንድሟም ደግሞ በፍጹም ይህን ነገር አልቀበልም እቴኗ አለች በህይወት እያለ እየተሟገታት ነው ማለት ነው። ነገር ግን ኑሃና እንዲሁም ደግሞ ያዳ በአንድ ላይ በፍቅር እንግዲህ ሁላቸውም እንደተዋደዱ እናውቃለን። ስለዚህ ዜማዬ ሳትገኝ እንግዲህ የፍቅሩን አብልጦ ያዳ ማለትም ከአቤኔ ጠፍቷል ማለት ነው። ከአቤኔ ከጎን ሆኖ በጣም ብዙ ነገር ሲያደርግለት የነበረው ልጅ ነበረ። ነገር ግን አሁን ላይ ኢዛና ማለትም ያዳ ጠፍቷል ማለት ነው። ያዳ የት ሄዶ ይመስላችኋል ውድ ቤተሰቦቼ? እንዲሁስ ደግሞ ኑሃ በህይወት አለች የለችም የሚለውንም በቀጣይ ክፍል የምናይ ይሆናል። ምን ተፈጠረ የሚለውን እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ።